ታውቃለህ ኢንፍሉዌንሰሮችን ሶሻል ሚዲያ ላይ ፔደስታል ላይ እናስቀምጣቸዋለን ወይም እነሱ በጣም ኢምፖርታንት ሰዎች ናቸው። ለምንድን ነው መሰለህ? ገንዘብ ስለሚሰሩ ወይም ሰዎች ሁሉ ስላወቃቸው ፌም ስላላቸው በጣም አንተ ምን ሌቭል ላይ ታስቀምጣቸዋለህ መሰለህ? ፔደስታል ላይ ወይም እነሱ በህይወትህ ላይ ማለት ነው አንደኛ የሚባሉ ነገሮች ናቸው። ለዛ ነው ብዙ ጊዜ ታውቃለህ ኢንፍሉዌንሰሮችን ሪል ላይፍ ላይ አግኝተህ ካወራቸው ቃላት የሆነ ይምታታባል ወይም እነሱን ለማስደነቅ የሆነ ትሪኮች ታክቲኮች ወይም የወሬ አካሄድ ትጠብቃለህ። የሆነ እነሱን የተለየ ሌቭል ግን አክቹዋሊ እንዳንተ በጠዋት ተነስቶ ሽንት ቤት የሚገባ ልጅ እንደሆነ ማወቅ አለብህ፣ ሪላይዝ ማድረግ ያለብን ማለት ነው። ያን ነገር ሰዎችን ኢንፍሉዌንሰሮችን ፔደስታል ላይ ታስቀምጥ እንዳንተ አይነት ነገር ናቸው። ግን አንተ ይህን ነገር ማቆም አለብህ። ሰውና ሰው እኩል ናቸው እና ቫልዩ ከመኒ ጋር እንዳይሆን ወይም ሰው ቫልዩ አለው የምትለው ወይም ስላለው ገንዘብ ሳይሆን ስለ ጸባዩ ባህሪ ቢሆን ሞር ቢዩቲ ላይ እንደምትሻሻል ነገር እና ማንም ሰው ኒዲነስ ለምሳሌ ሪሌሽንሺፕ ላይ ምታያለህ እሱ ከሌለ አልኖርም ምናምን የሚባሉ ነገሮች ማለት ነው። ያን ነገር ሪላይዝ ማድረግ አለብን። ሰዎችን ከመጠን በላይ ከራስ በላይ ወይም ከፈጣሪ በላይ ከፈጣሪ በላይ ሳይሆን አንዳንድ ሰዎች የሆነ ሊሚት ያለ ከፈጣሪ ሁለተኛ ያስቀምጧቸዋል። እነዚህ በጣም ሰክሰስ ፒፕሎች ናቸው። ለምሳሌ ፍሬንድስ ላይ ያሉ አክተሮች ምናምን አስባቸው በህይወት ላይ ብታገኛቸው ትምታታለህ። ይሄ እኮ እዚህ ጋር ታይቶ ነበር፣ ወይኔ እዚህ ጋር ፍሬንድስ ላይ እንደዚህ ብሎ ነበር ምናምን እና ጭንቅላት ያን ነገር ቶቶች ያን አስተሳሰቦች ሩሃን ሲያደርግ ማለት ነው እነሱን ፔደስታል ላይ ታስቀምጣቸዋል። እና ህይወት ላይ ማቆም አለብን። ሰዎች በጣም ኢምፖርታንት አድርጋት ሁሉም ሰው ማለት ነው ከተሳሳተበት መንገድ አለው። አሪፍ ማለት ነው። ይሄ ስክሪፕቶ ማለት ነው ሲሰራ እንደዚህ አልነበረም። ብዙ አይነት ቅርጾች ነበሩት፣ ብዙ አይነት ማለት ነው። እንዴት ሞዴል ግን ጸጥ ብለው እንስራ ፐርፌክት ለማድረግ አልሞከሩም። ይሄንን ታውቃለህ ፐርፌክት ሜንታሊቲ እንደሌለው ሞቃለሁ። ይሄ ፐርፌክት ይሄን ነገር ፔደስታል ላይ ሳያስቀምጡት ነው የለቀቁት እና ለዛም ብዙ ሰዎች ገዢ ያላቸው በጣም ነገሮችን ኢምፖርታንት በጣም ፐርፌክት አድርገህ በምታይበት ሰዓት ሁልጊዜ የሆነ አንኖን ነገር እያወቅህ ነው ትመጣ ሰዎችን ማለት ነው። እና ያ ሌላ ሜንታሊቲ ውስጥ ይከታል። ያ ሜንታሊቲ በጣም መጥፎ ነው። ሰዎችን የተለየ ሌቭል ላይ መክተት ማለት ነው። እና ይሄን ሪላይዝ ማድረግ